ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾቼ እንኳን ወደ ቻናሌ በሰላም ዛሬ እንግዲህ ገራሚውን አፕ ይዤላችሁ መጥቻለሁ። እስከ መጨረሻ አብራችሁኝ ሆናችሁ ትከታተሉኝ ዘንድ በትህትና እጠይቃለሁ። አብራችሁኝ እንግዲህ ውድ አድማጭ ተመልካቾቼ ገራሚው ሀላ አፕ ይሄንን ይመስላል። ይሄ የራሴ ፔጅ ነው። እንግዲህ ካከፋፈቱ ልጀምራላችሁ። ሀላ ስትከፍቱ እንግዲህ መጀመሪያ ምንድነው የምታደርጉት? ሊንክ ሊላክላችሁ ይችላል ወይ በሊንክ ትከፍታላችሁ። ይሄው ይሄ እኔ ነኝ። እንግዲህ ሀላ ስትከፍቱ ወይ በሊንክ ትከፍታላችሁ፣ አለበለዛ ደግሞ ፕሌይ ስቶር ላይም ማውረድ ትችላላችሁ። ግን በሊንክ ብትገቡ ተመራጭ ነው። ኦኬ። ከዛ ሀላን ልክ እንደከፈታችሁ መጀመሪያ ምንድነው የምታደርጉት? ሀላን ከከፈታችሁ በኋላ ፕሮፋይላችሁን ታስተካክላላችሁ። ፕሮፋይል ታረጋላችሁ። ፕሮፋይል ካረጋችሁ በኋላ ቀጥታ ጊዜ ሳታባክኑ ወደ ታስካችሁ ነው መሄድ ያለባችሁ። ምክንያቱም ሀላ ልክ በኢትዮጵያ ከምሽቱ 3 ሰዓት ሲሆን ሰዓት ይቀይራል። ሰዓት ሲቀይር ደግሞ የሰጣችሁን ታስክ ይቀይረዋል ማለት ነው። ሀላ ላይ እንግዲህ ምንም አይነት ቪዲዮ መግባት አያስፈልግም። በቮይስ ቻት ብቻ ነው ገንዘብ ሜክ የምታደርጉት ማለት ነው። እኔ ሀላ ላይ ስንት ሰዓት ያስፈልገኛል ለሚለው ጥያቄ ሀላ ላይ 3 ሰዓት ላይቭ ትገባላችሁ። አሁንም ላይቭ ስላችሁ በቪዲዮ አይደለም፣ በቮይስ ቻት ልክ ቮይስ ከፍታችሁ መቀመጥ ብቻ ነው እና ሀላ ላይ በቮይስ ቻት 3 ሰዓት ትሰራላችሁ። 6000 ፖይንት ሀላ ይሰጣችኋል። ሀላ ላይ በጣም የተከለከሉ ነገሮች እና ሰዎች አሁን አካውንታቸው ብሎክ እየሆነባቸው ያለበት ምክንያቶች አሉ። እነሱም ምንድን ናቸው? አንደኛ ሀላ ላይ ታስካችሁን ስትሰሩ በፍጹም ማድረግ የሌለባችሁ ነገር ስልካችሁን ሚዩት ማድረግ ፈጽሞ የተከለከለ ነው። ምክንያቱም ሀላ ቮይስ ቻት ነው። ቮይስ ቻት እስከሆነ ድረስ ምንም ቪዲዮ ስለሌለው ግዴታ ቮይስ መኖር አለበት። ኦፍኮርስ አፑም ገንዘብ ነው አይደለም የሚከፍለው። ገንዘብ እስከከፈለ ድረስ ኦዲየንስ ድምፅ እንዲሰማ ይፈልጋል። ስለዚህ ግዴታ የሆነ ድምፅ መኖር አለበት። ለዛ ደግሞ መፍትሄው ምንድን ነው? ቮይሳችሁን ከፍታችሁ ወይ ቴሌቪዥን አጠገብ ማድረግ ወይ ሙዚቃ መክፈት ወይ መዝሙር፣ የምትፈልጉትን ነገር መዝሙር የሚሆን ሙዚቃ የሚሆን እናንተ የሚያስደስታችሁን ነገር ከፍታችሁ 3 ሰዓት ታስካችሁን ትሰራላችሁ። 3 ሰዓት ታስካችሁን ከሰራችሁ በኋላ ታስክ የሚል ቦታ አለ። እዛ ውስጥ ገብታችሁ ይኸው እዚች ጋር ናት እንደምታዩት ታስክ ክሌም ታረጋላችሁ ማለት ነው። ታስክ ቦታ ላይ ክሌም ታረጋላችሁ። ከዛ ደግሞ ምንድነው የምታደርጉት? ይሄን ክሌም ካረጋችሁ በኋላ ደግሞ ሰው ቤት ኤጀንሲያችሁ ቤትም ሊሆን ይችላል ወይም ሌላ ቦታም ሊሆን ይችላል። ክራውን ወንበር አለ፣ ወርቃማ ወንበር። እዛ ላይ ትቀመጡና ደግሞ 800 ፖይንት ትቀበላላችሁ። እንግዲህ እዛ ጋር 3 ሰዓት ስትቀመጡ 6000 ፖይንት ተቀብላችኋል። እንደገና ደግሞ ወርቃማ ወንበር ላይ ስትቀመጡ 800 ፖይንት ትቀበላላችሁ። እነዚህን ከሰበሰባችሁ በኋላ ሀላ ላይ በጣም ደስ የሚለው ነገር የምታገኟት እያንዳንዷ ጊፍትም ሆነ ምን ቀጥታ ፖይንት ውስጥ ነው የሚገባው። ፖይንት ማለት ቀጥታ ዊዝድሮ የምታደርጉት ነገር ነው። ኦኬ። ስለዚህ ቀይሩኝ እያሉ እንደሌላ ፕላትፎርም መዞር እንቀይር ማለት ምናምን የለም። ሌላው ትልቁ አስደሳች ነገር ሀላ ላይ ታውቃላችሁ፣ ይሄንን ሀላ ላይ ለራሳችሁ ጊፍት መስጠት ትችላላችሁ። ትልቅ ራስ ምታት የነበረው ሌላ አፕ ላይ ስቲል ኒድ ነበረ። ስቲል ኒድ ማስተካከል ሀላ ላይ ያ የለም። ስቲል ኒድ አለ፣ ግን ሀላ መፍትሄ ሰጥቶታል። ሀላ ላይ ጊፍት ለራሳችሁ መስጠት ትችላላችሁ። ለራሳችሁ ጊፍት ስትሰጡ ስቲል ኒዳችሁን በቀላሉ ታስተካክላላችሁ። ሌላው በጣም ጥሩ ነገር ሀላ ላይ ምንድን ነው? ስቲል ኒድ ሳምንቱን ሙሉ ማውረድ ብሎ ነገር የለም። ሀላ ላይ ለስቲል ኒድ የሚጠይቃችሁ ኮይን ደግሞ በጣም ጥቂት ኮይን ነው እና ሀላን በጣም ተመራጭ የሚያደርጉት ብዙ ፖይንቶች አሉ፣ ብዙ ነጥቦች አሉ። ሌላው በጣም አስደሳችሁን ነገር ልንገራችሁ። ሀላ ላይ ብራችሁን ዊዝድሮ ልታደርጉ ስትሉ እዩ፣ ተመልከቱ። ሀላ ላይ ማለት ነው ምንም አያስጨንቃችሁም። ከረንሲ ታይፕ ብሎ ያመጣላችኋል። ኦኬ፣ ከረንሲ ታይፕ ብሎ ያመጣላችኋል። ከዛ አገራችን ኢትዮጵያ በሚገባ
ሀላ ላይ ተቀምጣለች። የኢትዮጵያ ብር፣ ከዛ ፔመንት ሜተድ ብሎ ሲቢኢ ብር፣ ቴሌ ብር፣ አዋሽ ባንክ፣ አቢሲኒያ ባንክ፣ ኮፐሬቲቭ ባንክ ኦፍ ኦሮሚያ ሁሉም ባንኮች ገብተዋል። አስደሳችሁ ነገር ሌላውስ ሀላ ላይ እንደምታዩት ምንዛሬ የዕለቱ ምንዛሬ ሳይቀር ተቀምጦላቸዋል። ለምሳሌ የዛሬ ምንዛሬ 148 ብር ነው። እሱ ሁሉ ሀላ ላይ ቁጭ ብሏል። ነገ ዶላር 49 ብር ከገባ የዕለቱን ምንዛሬ ሳይቀር ቁጭ ያደርግላቸዋል። ሀላ በብዙ ነገር ተመራጭ ነው፣ እመኑኝ። ሌላስ ብራችሁን እንግዲህ በምታዩት መልኩ በምትፈልጉት ባንክ ዊዝድሮ ታደርጋላችሁ። ሌላስ ሀላ ላይ በጣም አስደሳች ነገሮች ብዙ ናቸው። ዛሬውኑ ጀምሩ፣ ጊዜ አታባክኑ። ሀላ ላይ እንደነገርኳችሁ ጊፍት ለራሳችሁ መስጠት ትችላላችሁ። ስቲል ኒዳችሁን እራሳችሁ ታስተካክላላችሁ። ነገር ግን ሀላ ላይ ሌላ መልካም ዜና አለ። ለኒው ሆስት ለአዲስ ሆስቶች 1 ወር ሙሉ ታርጌት የለም። ሀላ 1 ወር ሙሉ ኒው ሆስቶችን ያበረታታል፣ ታርጌት የለም። ስለዚህ በርትታችሁ መስራት ትችላላችሁ ማለት ነው። ከዛ በኋላ ሀላ ብዙ ታርጌት አይጠይቅም። በጣም በጥቂት ኮይን ብዙ መስራት ትችላላችሁ። እንግዲህ ሀላ ላይ በጣም ጥሩ ነገር እንኳን እንትኔን ፖይንቴን መንዝሬ ለራሴ ጊፍት ሰጥቼ ስቲል ኒዴን እንኳን ላስተካክል፣ በደንብ ላስተካክል፣ ኮይን ይኑረኝ እንኳን ብላችሁ ብታስቡ ሀላ ላይ 100 ሺህ ኮይን በ90 ሺህ ኮይን ነው የሚመነዝረው። ሀላ የሚወስደው 10 ሺህ ኮይን ብቻ ነው። ካስታወሳችሁ ሌላ ፕላትፎርም ላይ 30 ሺህ እና 40 ሺህ ኮይን ነው የሚወሰደው። እዚህ ላይ ግን 10 ሺህ ኮይን ብቻ ነው የሚወስድባችሁ። ስለዚህ በጣም ውጤታማና አትራፊ ናችሁ። ሌላስ ሀላ ላይ ማለት ነው 100 ሺህ ፖይንት $10 ነው። 100 ሺህ ፖይንት $10 ነው። ሀላ ላይ 100 ሺህ ፖይንት መድረስ በጣም ኢዚ፣ ከምነግራችሁ በላይ በጣም ኢዚ ነው። እንደነገርኳችሁ ነው 10 ሺህ ብቻ ነው ሀላ የሚወስድባችሁ ማለት ነው። ከዛ በተጨማሪ ኤጀንሲ መሆን ለምትፈልጉ ልጆች ሀላ ላይ ኤጀንሲ ስትሆኑ በጣም አሪፍ ኮሚሽን ይሰጣል፣ ያበረታታል በብዙ ነገር እና ብዙ ነገሩ በጣም የሚመች። በዛ ላይ ትልቁ ነገር ቪዲዮ መግባት አያስፈልገውም። ሀላ ላይ ስራችሁን እየሰራችሁ ስልካችሁን ከፍታችሁ ቴሌቪዥን ጋር ወይ የምትፈልጉት ሙዚቃ ነገር ወይም መዝሙር አድርጋችሁ የራሳችሁን ስራ መስራት ትችላላችሁ። ከቪዲዮ ጋር መፋጠጥ የለም። ከቪዲዮ ጋር መፋጠጥ ቀረ። ስለዚህ ጋይስ ዛሬውኑ ሀላን ጀምሩ፣ ተጠቃሚ ሆኑ። እውነቴን ነው። እሺ ስለ አሰራሩ ካላችሁ ማለት ነው ላይቭ እንዴት እንደምትገቡ ለዛሬ ላሳያችሁ። ሌላውን በቀጣይ ቪዲዮ ለቃለሁ። ሀላ ካወረዳችሁ በኋላ ካስተካከላችሁ በኋላ እንዴት ነው የምትገቡት ለሚለው ላይቭ እንዴት ነው የምንሰራው ለሚለው ላሳያችሁ። እሺ ሆም ውስጥ ትገባላችሁ። ሆም ውስጥ ስትገቡ የራሳችሁ ፔጅ አለ። እሱን ትታችሁ ሆም ውስጥ ስትገቡ ይቺ ማይክ የምትመስል ነገር አለች ካያችኋት፣ እሷን ስትጫኑ ቀጥታ ወደ ላይቭ ይወስዳችኋል። ነገር ግን የመጀመሪያ ላይቭ ስትገቡ ምን ያስፈልጋችኋል? ፎቶ አድርጉ ይላችኋል። ፎቶ ታደርጋላችሁ። ታይትል ምረጡ ይላችኋል። ፍሬንድስ፣ ቻት ኦር ሰምቲንግ ትመርጣላችሁ። እነዛን ካሟላችሁ በኋላ ጎ ትሉታላችሁ። ወደ ላይቭ ያስገባችኋል ማለት ነው። በቃ እነዚህ በጣም ሲምፕል ነው። ሀላ ላይ የማይፈቀደው ነገር ምንድን ነው? ብቻ ሚዩት ማድረግ አይቻልም። ሳይለንት መሆን የለበትም። ድምፅ በጣም ይፈልጋል። ከዛ ውጭ ግን በጣም ምርጥ ፕላትፎርም ነው። እውነቴን ነው የምላችሁ። ታስካችሁን ደግሞ የቱ ጋር ታገኛላችሁ? ይሄ ታስክ ሴንተር ነው፣ እንደምታዩት ነው። ታስካችሁ እንዳለ እዚህ ያለ ማለት ነው። ሙሉ ታስካችሁ እዩት። እዚህ ጋር ኒው ሆስት ኦን ማይክ ፎር 1 አወር ብሎ 60 ከ60 እኔ አሁን ስለጨረስኩ ኒው ሆስት ኦን ማይክ ፎር 2 አወር 120 ከ120 2000 ኒው ሆስት ኦን ማይክ ፎር 3 አወር 1000 እሱ አላለቀም ገና። ስለዚህ ልክ ሲያልቅ ዳን ይላችኋል። ክሌም ስላልኩት ነው እኔ ዳን ይላችኋል። በዚህ መልኩ እንደዚህ ትሰራላችሁ ማለት ነው። ኤቭሪቲንግ ኦርጋናይዝ ነው ሀላ ላይ ማለት ነው። ከዛ ደግሞ ሰው ቤት ሄዳችሁ ፓርቲ ላይ የምትቀመጡትን ጆይን ፓርቲ ኤንድ ክራውን ፎር 1 አወር የሚለውን እሱን ደግሞ ይኸው 0 ከ60 ሚኒት አድርጎታል። ሌላ ደግሞ ጊፍቶች ስትቀበሉ ራሱ የራሱ የሚሰጣችሁ ፖይንት አለ። እንግዲህ ይሄንን ይመስላል ሀላ። በጣም አሪፍ አፕ ነው። እውነቴን ነው የምላችሁ ማለት ነው።
እና ዛሬውኑ ጊዜ ሳታባክኑ ጆይን ብላችሁ ስሩ። ጆይን ማለት የምትፈልጉ መስራት የምትፈልጉ እዛ ጋር ሙሉ መረጃ ማግኘት የምትፈልጉ መታችሁ ሳትቸገሩ ሳትወዛገቡ ሀላን በትክክል ተረድታችሁ መስራት የምትፈልጉ ከሆነ ከታች ሊንክ አስቀምጥላችኋለሁ። እሱን ሊንክ ተጭናችሁ ኮመንት ላይ ሊንክ አለ። እሱን ሊንክ ተጭናችሁ ግቡ። እኔ ሰፖርት አደርጋለሁ በተቻለ መጠን። እንዲሁም ደግሞ ሙሉ መረጃ እሰጣለሁ፣ ሙሉ ትምህርት እሰጣለሁ ስለ ሀላ። ምክንያቱም አንዳንድ ልጆች ምንም መረጃ ሳይኖራቸው መጥተው መረጃውን በደንብ ሳያገኙ ልክ እንደዚህ አሁን ማይኩን ሚውት አድርገው ላይቭ ሲሰሩ ማለትም ቮይስ ቻቱን ሲሰሩ ብዙ ብሎክ የተደረገባቸው ልጆች አሉ። ስለዚህ እንደዚህ አይነት ነገሮች እንዳይገጥማችሁ ከታች ባለው ሊንክ ጆይን በሉ። እኔ ሁሉንም ሙሉ መረጃ አስረዳችኋለሁ ማለት ነው። ለበለጠ መረጃ ደግሞ ኮንታክት ልታደርጉኝም ትችላላችሁ በማንኛውም ሰዓት። አመሰግናለሁ። በሚቀጥለው ቪዲዮ ደግሞ ብዙ መረጃዎችን ይዤላችሁ እመጣለሁ። አመሰግናለሁ። ሰላማችሁ ይብዛ። ፕሊዝ ፎሎ ኤንድ ላይክ ማድረግ አትርሱ። አበረታቱኝ። ፎሎ እና ላይክ እያደረጋችሁ እንዲሁም ወደ ኋላ መታችሁ አብረን እንስራ፣ አብረን እንደግ። ተጨማሪ ቪዲዮዎች ስለቅ ለብዙ ሰው እንዲደርስና ብዙ ሰዎች ከስህተት እንዲቆጠቡና ገንዘብ እንዲሰሩ ፕሊዝ ላይክ እና ፎሎ አድርጉት። ቪዲዮ ለብዙ ሰው እንዲደርስ አመሰግናለሁ። መልካም ቀን፣ መልካም ጊዜ ይሁንላችሁ። ሰላማችሁ ይብዛ።